ይህ ኢንላይትን ፖድካስት ነው። ዶክተር ብሩክ ብርሃኑ ይባላል። ዛሬ የአመለካከትን ገደብ እናልፋለን። በእኛና በስኬታችን መካከል ገደብ የሚያደርገው የተወለድንበት ሀገር፣ ያሳለፍነው የህይወት ታሪክ፣ ገንዘብ ማጣታችን፣ ከጎናችን ያልቆሙ ቤተሰቦቻችን አይደለም። ብዙውን ጊዜ እነዚህን እንደ ምክንያት ስንቆጥራቸው እንገኛለን። ነገር ግን ኃላፊነቱን የሚወስደው አስተሳሰባችን ነው። በህይወታችን ላይ ከግባችን የምንደርሰው የአስተሳሰብን ገደብ ለማለፍ በምንወስነው ውሳኔ ነው። በተመሳሳይ የህይወት ፈተና ውስጥ አንዱ አሸናፊ ሌላው ተሸናፊ የሚያደርገው እድል አይደለም፣ ብቃትም አይደለም። ሚስጥሩ የአስተሳሰብ ገደብ ማለፍና አለማለፍ ነው። አእምሯችን ከባድ የህይወት ፈተናን መታገል ስለማይፈልግ 40% እና ከዛ በታች አቅማችን ላይ ስንደርስ ሙሉ አቅማችንን እንደተጠቀሙ ከዚህ በኋላ ወደፊት መሄድ እንደማንችል እንዳቃተን ይነግረናል። አምነን ከተቀበልነው ወደ ቀድሞ የምቾት ህይወታችን እንድንመለስ ያስገድደናል። ይህም የአስተሳሰብ ገደብ ይባላል። ነገር ግን በድካም ውስጥና ተስፋ በሚያስቆርጥ ሁኔታ ውስጥ አንችልንም ትተን እንችላለን ስንል፣ አናልፍም ትተን እናልፋለን ስንል፣ አንደርስንም ትተን እንደርሳለን ስንል የደበቀውን 60% አቅም እንዲጠቀም እናስገድደዋለን። የአስተሳሰብ ገደብንም ማለፍ እንችላለን። ለምሳሌ 2 በተመሳሳይ ሰዓት ስፖርት የጀመሩ ሰዎችን ብንወስድ አንዱ በሳምንቱ ህመሙና ድካሙን አስቦ አልችልም ብሎ ሲተው፣ ሌላው በህመምና በድካም ውስጥ ጸንቶ ካሰበበት ይደርሳል። ልዩነቱ የአቅም ጉዳይ አይደለም፣ የአስተሳሰብ ገደብ ማለፍና አለማለፍ። ሌላው የለውጥ መንገድ ላይ ያለን ፈተና መቋቋም፣ ወደ ለውጥ ኃይል መቀየር ስንችል ፈተናን የመቋቋም አቅም አለን ማለት ነው። እስቲ ራሳችንን እንጠይቅ። ለመጨረሻ ጊዜ ለዓላማችን ዋጋ የከፈልንበትን እና ከግባችን የደረስንበትን ጊዜ እናስብ። በሌላ መንገድ ደግሞ ምክንያት ፈልገን ዓላማችንን ሳናሳካ ከመንገድ የተመለስንበትን ጊዜም እናስብ። ሁለቱም የህይወት ውሳኔዎች ናቸው። ማወቅ ያለብን በዓላማችን መንገድ ላይ ያለውን ፈተና መቋቋም ከቻልን ህይወታችንን በፈተና በድካም እልህ አስጨራሽ ጎዳና ውስጥ ማለፍ ካለማመድ ነው ካሰብንበት እንደርሳለን። ህይወት ስለ ምቾታችን አይጨነቅም፣ ይፈትነናል። ደካማ ከሆን ይሰብረናል። ለዓላማችን የማንመጥን ከሆነ ይጥለናል። ለዓላማችን ቆራጥ ከሆን እስከ መጨረሻው መጓዝ ከቻል ይሸልመናል። ለዛ ነው ሯጮች እልህ አስጨራሽ ልምምድ ሲያደርጉ ማንም አያውቃቸው፣ በአደባባይ ሲሸለሙ ግን ዓለም ያውቃቸዋል። በህይወታችን መለወጥ፣ ዓላማችንን ማሳካት ከፈለግን ከምቾታችን እንውጣ። የዓላማ ጽናት ይኖረን። ካሰብንበት ለመድረስ የሚያስፈልገውን ዋጋ ለመክፈል እንወስን። ሌላው ተጠያቂነት ነው። ስኬታማ ሰዎችን አንድ የሚያደርጋቸው በተጠያቂነት የሚያምኑ፣ ለስህተታቸው ምክንያት የማይደረድሩ፣ ለችግሮቻቸው መፍትሄ የሚፈልጉ ናቸው። ተጠያቂነት ማለት ራሳችንን በመስታወት እንደሚያይ ሰው እኔ ማን ነኝ? ወዴት እየሄድኩ ነው? ለመለወጥ ምን እያደረግኩ ነው? ብለን በግልጽነት ራሳችንን መጠየቅ፣ እውነታውን ማመንና መቀበል። ስኬታማ ስንሆን እኔ ነኝ ብለን ኃላፊነቱን እንደምንወስድ ተጠያቂነትን መቀበል የመፍትሄ ሰዎች እንድንሆን፣ በራሳችን እንድንተማመን፣ ከስህተታችን እየተማር እያደግን እንድንሄድ ይረዳናል። በህይወት ስኬታችን ራሳችንን ማበረታታት። ወደ ዓላማችን በምናደርገው ጉዞ ስንደክም፣ መበርታት ሲያቅተን፣ ለማቋረጥ አንድ እርምጃ ሲቀረን አንድ ነገር እናደርግ። ባለፉት የህይወት ስኬቶቻችን ራሳችንን እናበረታታ። በድል ያለፍናቸው፣ በስኬት ያጠናቀቅናቸውን የህይወት ምዕራፎችን እናስብ። ወደ ዓላማችን በምናደርገው ጉዞ አቅም ስናጣ ብዙ ጊዜ የሚያበረታታንን የሚያነቃቃንን ሰው እንፈልጋለን። እውነታው ግን በህይወታችን ላይ በድል ያሳለፍናቸው ስኬቶችን ቦታ ስለማንሰጣቸው ነው እንጂ ከእነርሱ በላይ ስለ ራሳችን ብርታት አቅም ሊነግረን የሚችል ታሪክ የለም። ያሳለፍናቸውን ድሎች የኛ ስለሆኑ አይቅለሉብን። ሁሌም ለስኬታችን ቦታ እንስጥ። የህይወት ማዕበልን በቆራጥነት መጋፈጥ። በዓላማችን ላይ ፈተና ሲበዛ ከመጋፈጥ ይልቅ መሸሽን፣ ወደ ምቾታችን መግባትን አማራጭ አናድርግ። ከስኬታማነት የሚደርሱ ሰዎች ግን ማዕበሉን ይጋፈጡታል፣ ከመንገድ አይመለሱም። የህይወትን ማዕበል መሸሽ ለጊዜው ምቾት የሰጠን ይመስለናል። ነገር ግን ደካማና በራሳችን የማንተማመን፣ ጀምረን የማንጨርስ ያደርገናል። ከምቾታችን እንውጣ። ምቾት ሁሌም ይዋሸናል። በደህንነት ውስጥ እንዳለን፣ አቅማችንን እንደተጠቀም፣
በቂ ነገር እንዳለንና በመሟሟቅ ውስጥ እንድንኖር ያደርገናል። ከምቾታችን ወጥተን ማዕበሉን መጋፈጥ ስንጀምር ግን ወዳልጠበቅነው ማንነት፣ ወዳላሰብነው ድል እንገባለን። ስለዚህ ለስኬታችን የሚከፈለውን መስዋዕትነት በልበ ሙሉነት፣ በቆራጥነት እንክፈል። ስለተከታተላችሁኝ አመሰግናለሁ።